የሸይጣን ፖፖ እንዳትሆን ተጠንቀቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብዩ አለይሂ ሰላቱ ወሰላም ዘንድ አንድ ሰው ተጠቀሰ። የፈጅር ሰላት ሳይሰግድ አዳሩን ሙሉ ተኝቶ ያደረ ሰው እሳቸው ዘንድ ሲወሳላቸው ነብዩ አለይሂ ሰላም ዛከ ረጁሉን ባለ ሸይጣኑ ፊ ኡዙነይሂ አው ፊ ኡዙኒሂ ነብዩ አለይሂ ሰላቱ ወሰላም አሉ ያ ሰውማ ሸይጣን ጆሮው ላይ የሸናበት ነው፣ ጆሮዎቹ ላይ ወይም ጆሮው ላይ የሸናበት ነው አሉ። ሐቢቢ ስንቶቻችንን የፈጅርን ሶላት እንደዋዛ የምናሳልፈው? ሰዓቱ ካለፈ 1 ሰዓት 2 ሰዓት ሲደርስ ተነስቶ የሚሰግዳለ። ባረከላሁ ፊኩም። ሶላት ወደ አላህ ሱብሓነሁ ወተዓላ መቃረቢያ ነው። በተለይ የፈጅር ሶላት ደግሞ ከንፍቅና መጠበቂያም ጭምር ነው። ምክንያቱም ለሙናፊቆች የሚከብዳቸው ሶላት ማለት የፈጅር ሶላት ነው። ስለዚህ አዳራችንን በማይረባ ነገር ማለት ነው የተለያዩ ሶሻል ሚዲያ እየተጠቀምን እስከ ግማሽ ሌሊት በል ከዛም አልፈን እስከ 7-8 ሰዓት እንቆይና ልክ ፈጅር ሰዓት አካባቢ ሲደርስ እንቅልፍ እንተኛለን። አኺራ የለብንም፣ ነገ አላህ ዘንድ አንጠየቅም። ስለዚህ ጸጋ እንጠየቃለን። ባረከላሁ ፊኩም። ለይለ ሶላትን የፈጅር ሶላትን በአግባቡ በጊዜው ተነስተን መስገድ ይኖርብናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።